እንደ ጳውሎስ ቤተክርስቲያንን የጠቀመ ይኖር ይሆን? እመኑኝ አንድ ቀን ግን እግዚአብሔር ያወጣታል። አይደንቃችሁም? ለዚህ ነው የአባት የተመሰጠው። እንኳን እሰይ በደለ ጌታዬን አየሁት፣ ጌታዬን ተማርኩት፣ ጌታዬን ተዋሃድኩት፣ ስጋውን የምበላ ደሙን የምጠጣ ሆንኩ። በፊት እኮ ቢሆን በገነት ካሉ ዛፎች መካከል እምበላ ነበር። አሁን ግን እግዚአብሔር እንዴት ለጥቅም እንዳደረገው ተመልከት። ስጋውን የምበላ ደሙን የምጠጣ ከእሱ ጋር የምዋሃድ ሆንኩ። እንዴት ይደንቃል! እንዴት ይደንቃል! ይሄንን እንኳን ለጥቅም ያደርገዋል፣ አደረገው፣ ለወጠው። ታዲያ ምን ልንገራችሁ? ከዚህ ውጪ አፈርን፣ ሞትን፣ መበደላችንን እንኳን ሳይቀር እግዚአብሔር ለክብር አድርጎ ለወጠው። ወገኖች ለወጠው። የተወደዳችሁ ክርስቲያኖች ቅድም በመግቢያ ላይ በየትኛውም ሁኔታ በየትኛውም አኗኗር ውስጥ ልንሆን እንችላለን። እመኖኝ ወደ እግዚአብሔር ከተጠጋን ጠቃሚ አድርጎ ይቀይረናል። አስባችሁታል? ሳውል የተባለው ጳውሎስ ጠቃሚ ሊሆን ይችላል ብላችሁ አስባችሁ ታውቃላችሁ እንዴ? ቤተ ክርስቲያንን ሲያሳድድ አብሮ ተማሪ የሆነ ወንድሙ እስጢፋኖስ ሲወገር እሱ ሊያብስ ያዥ ነበር፣ ጨካኝ ነበር። ይሄንን ጨካኝ ሰው፣ ይሄንን አሳዳጅ ሰው፣ ይሄንን ምርጥ የእግዚአብሔር ተቃዋሚ፣ ምርጥ የእግዚአብሔር አፍቃሪ አድርጎ መቀየር የሚችል አምላክ ይኸው ማንም ወንበዴ ይሁን፣ ምንም አይነት ሰው ሁን፣ ግን እግዚአብሔር ጠቃሚ ሊያደርግህ የሚችል አምላክ እንደሆነ ወቀው። ይሄ ሳውል የተባለው አሳዳጅ ነው፣ ኋላ ተሳዳጅ ሆነው። አሳዳጁ ተሳዳጅ ይሆናል ብላችሁ ትገምታላችሁ? ወጋሪው ተወጋሪ ይሆናል ብላችሁ ታስባላችሁ? አሳሪው ታሳሪ ይሆናል ብላችሁ ታስባላችሁ? ተቃዋሚው አፍቃሪ ይሆናል ብላችሁ ታስባላችሁ? ወገኖቼ ማን በምን ሁኔታ መቼ ጠቃሚ እንደሚሆን እኛ አናውቅም። እግዚአብሔር ያውቃል። አንዳንድ ምርጥ ወንበዴዎችን አሸብራቂ ጻድቃን አድርጓቸው ጨርሷል። ይኸው እንደ ጳውሎስ ይሁን እንዴ! እቺ መሬት አትንካኝ የሚል የነበረው ጳውሎስ እንደ ጉድፍ እንደ ዓለም ጥራጊ የሚጠረግ ሰው ሆነለት። አንተ ማን እያለ የሚታገለው ክርስቶስን እኔ ለአንተ ልሙትልህ ብሎ ሞተለት። ይሄ ተስፋ የለም። የትኛውም አይነት ምርጥ ወንበዴ ሆን እዚህ ውስጥ ግን እመነኝ፣ እግዚአብሔር ጋር ጠጋ ካልክ፣ ከልብህ ለእግዚአብሔር ከቀናና ከተቆረቆርክ እግዚአብሔር እንደ ጳውሎስ ምርጥ አሳዳጅ ብትሆን እንኳን፣ ምርጥ ተቃዋሚ ብትሆን እንኳን ጠቃሚ አድርጎ ይቀይራል። እንደ ጳውሎስ ቤተ ክርስቲያንን የጠቀመ ይኖር ይሆን? ከልዋሪቆን እስከ ደማስቆ የእግሩ ሸሆና እስኪነቀል ድረስ የተንከራተተ ጳውሎስ፣ እንቅልፍ ያጣ ጳውሎስ፣ በበትር የተደበደበ ጳውሎስ፣ በሰይፍ የተቀላ ጳውሎስ እንደዚህ ይደመድማል ብለህ ታስባለህ? ወዳጆቼ ማንም አይጠቅምም ብለን የምናስብበት እንዳልሆነ አስረዳም። ታሪክ ለተስፋ አይቀመጥም። ታሪክ በየትኛውም የኑሮ ሁኔታ ውስጥ ልንሆን እንችላለን። በዚህ ሰዓት በጣም አሳፋሪ ህይወት ውስጥ ሁሉ ልንሆን እንችላለን። አሁን ግን መሞይ አሳፋሪውን አስደናቂ አስከባሪ አድርጎ እግዚአብሔር ሲቀየር ደጋግሞ
ደጋግሞ አይተነዋል። የማይጠቅሙ የተባሉትን ሰዎች እጅግ የሚጠቅሙ ምርጥ ዕቃዎች አድርጎ ቀይሯቸዋል። ወዳጄ አይጠቅምም ብለህ የጣልከው ሰው ይኖር ይሆን? ከዚህ ወዲህ እንደ ቅድስት እሌኒ አትጠቅምም ተብላ የተወረወረች ሴት ትኖር ይሆን? ለባሏ ታማኝ በመሆኗ ምክንያት ታስታውሳላችሁ። እሷ በታማኝነት ጸንታ፣ ግን አንድ ሰው ከኔ ጋር እኮ ተኝታለች አለው። እሷ ግን ታምናን የኖረችው ቅድስት እሌኒ ታስታውሳላችሁ። ባሏ መጣና ስራሽ ያውጣሽ ብሎ ወረወራት፣ ባህር ላይ ጣላት። የተወደዳችሁ ክርስቲያኖች ይህቺ ለትዳሯ የታመነች በንጽህና የኖረች አስደናቂ ሴት እንደማትረባ ተወረወረች፣ እንደማትጠቅም ተጣለች። ወዳጆቼ ምናልባት እንደ ቅድስት እሌኒ በዚህ ዘመን ንጽህናችሁን እናንተ ብቻ እያወቃችሁ ግን የተወረወራችሁ ትኖራላችሁ፣ የተጣላችሁ ትኖራላችሁ። ስራሽ ያውጣሽ ተብለሽ የተገፈተርሽ ትኖሪያለሽ። አባከና የሌለሽ ወጀብና አውሎ ባለው የባህር የተመሰለ ህይወት ውስጥ ልንላጋ የምንችል እንኖራለን። ከወዲህ ወዲህ ምንማታ። ይህቺን አስደናቂ ሴት ግን ተመልከቷል። የተጣለች፣ የተወረወረች፣ የተተወች፣ ያው በውድ ባሏ የታመነችለት ባሏ የተገፈተረች፣ ባህር ላይ የተጣለች፣ ያው መሬት ላይ ቢሆን እሺ ባህር እንዲበላት የተጣለች፣ ግን እግዚአብሔር እጅ ውስጥ ወደቀች። ወዳጆቼ እግዚአብሔር እጆች ላይ መዋል፣ እግዚአብሔር እጆች ላይ ማደር፣ በእግዚአብሔር እጆች ላይ መራመድ እንዴት ይደንቃል! የዋትችን ሴት ንጹህ ናት፣ ግን ተወረወር የማትጠቅም ተደርጋ ተጣለች። እውነት አይመስልም? እቺ ሴት አሁን ለሰሚ ግራ የሆነ ይበላት አስብለን አስፈርድባት። ባሏ እንዲህ መከራ እየበላ እየሰራ እሷ ቤቷ ተቀምጣ ምን ታርግ? ተመቻታ፣ ደላታ፣ ተቀማጠለቻ። እንዲህና እንዲያ ልናወራበት። ህይወቷን ግን አላበላሸባትም። ጸናች፣ ተገፍታለች፣ ግን መገፋቷ ህይወቷን አላበላሸባትም።
ከተሳሳት ትታረማለህ። ለምን ሁል ጊዜ የትላንት ህይወትህ ነገ ላይ እንዲያጠላበት ትፈቅድለታለህ? ትላንት በባህር መጣሏን እያሰበች ደግሞም እየተቆጨች ባጣችው ነገር እየተነጫነጨች ህልሟን አላበላሸችም፣ ራዕይዋንም አላጨለመችም። ይህች አስደናቂ ሴት አስገርም። ከዚህ የበለጠ ግፍ የተሰራበታል። ባል ሲክዳት ራሷን አልካደች። ብዙዎች እንደዚህ ናቸው። አንድ ባል ካገኝ ብለው ብዙ ወንዶችን የሚክዱ፣ አንድ ሴት አጠቃችኝ ብለው ያዩትን ሁሉ የሚያጠቁ፣ ጠቃሚ ሳይሆኑ ይቀራሉ፣ ባክነው ይቀራሉ። እነሱ ለመበቀል ሲሯሯጡ እግዚአብሔር ሳይበቀልላቸው ይቀራል። ለዕጣ ፈንታቸው ይሰጣቸዋል። ለመረጡት ህይወት ይመርጥላቸዋል። ሕይወት ይህችን ሴት ህልሟንም ራዕይዋንም ጉዞዋንም አላበላሸችም። ትናንት ባጣችው ነገር እየተቆጨች ጠቃሚ ለመሆን የምታደርገውን ጉዞ አላሰናከለችም። በቃ አልፏል። እሱ እንደ ከሰዓት ጥላ አልፏል። አሻራውን እንደማይተው በመርከብ ሲሄድ አሻራውን እንደማይተው ውሃ አልፏል። ትናንትሽ አልፏል። መጣልህ አልፏል። ዛሬ ግን የመታት ቀን፣ ዛሬ ግን የተስፋ ቀን፣ እግዚአብሔር አዲስ ቀን አዲስ ማለዳ የሚሰጠው አዲስ ህይወት እንድንኖርበት መሽቶ የሚነጋው በዛ ነው። ተኝተን የምንነሳው ተስፋ ነው። ይሄ ጨለማ ሲነጋ ብርሃን ሲሆን ተስፋ ነው። ታዲያ ምንድን ነው የሚታይ? ዝም ብሎ ጨልሞ መምጣት አይደለም። መጀመሪያ ጨለማ ከዛ ብርሃን መምጣቱ አይቀርም። ምናልባት በሌሊቱ ባትጠቀም በቀኑ ትጠቀም እንደሆነ ብሎ ነው የሚሰጠው። እግዚአብሔር ለጥቅም ነው የሚያደርገው። ሕይወትችን ሴት ስትከዳና ስትጣል ወደ በቀል አልሄደችም። አዲስ ጸባይ አላመጣችም። ወንድን ሁሉ አልጠላችም። ዓለም አልተደበላለቀባትም። ተረጋጋች። ክርስቲያን እንደዚህ ነው የሚሆነው። ይረጋጋል፣ አይደበላለቅበትም። ለምን የተጣላ ይሆን? ለምን እንደማይጠቅም አይወረወርም? ተወርወራችሁ ይሆናል፣ አይደበላለቅባችሁ። ተጥላችሁ ይሆናል፣ ራሳችሁን ግን አትጣሉ። ብዙ ነገር የተዘጋባችሁ ሊመስላችሁ ይችላል። እግዚአብሔር እጆች ውስጥ እንኳን የተዘጋባችሁን የሲኦል መክፈቻ ቁልፎች እንዳሉት አታውቁ። በሱ ፊት ምን የተዘጋል? የተከፈተ የማይዘጋ ሕይወት የሚሰጥ አምላክ አለ። የተስፋችን ነው። እያንዳንዱን ለጥቅም የሚያደርግ አምላክ አለ። እችን ሴትዮዋ ግፍት ስትደረግ ስትወረወር የት ላይ እንዳረፈች ታውቃላችሁ? መስቀሉ ላይ ተመረኮዘች። መስቀሉ ላይ አረፈች። መስቀሉን አሰሰች። መስቀሉን አገኘች። መስቀሉን ሕይወት አደረገች። በቃ አልተደበላለቀባትም ያልኳችሁ ለዚህ ነው። እግዚአብሔር ሌላ መንገድ፣ እግዚአብሔር ሌላ ሕይወት፣ እግዚአብሔር ሌላ ጎዳና ያለው ራሷን ስትጎዳ ተገኘችም። ወዳጆች እንዴት ጠቃሚ የሆነች እንደመጣች ደግሞ ተመልከቱ። ጠቃሚ ያደረጋል። ሁሉ ነገር ትናንት ጠቃሚ ባልነበረው ነገር አይቀጥልም የሚለውን ላሳይ ፈልጌ ነው። እንደሱ ነው ነገሩ። እግዚአብሔር ጠቃሚ አድርጎ ይህችን ሴት አሁን ትጠቅማለች ብሎ ማን ሊያስብ ይችላል? ወገኖቼ የተጣለች የተወረወረች አጠገቧ ባለው በባሏ እዚህ ግቢ የምትባይ አይደለሽም፣ ታማኝ አይደለሽም ብላ የተገፈጠረች እቺ አሁን በእግዚአብሔር በመታመኗ እግዚአብሔር ለታመነ ስራ እንዴት እንደመረጣት አያችሁ ወገኖች። ጥቂት እንታመን እንጂ እግዚአብሔር በብዙ መታመን ላይ ሊያሰማራን ይችላል። እግዚአብሔር እንደሱ እማጠቅም የተባለችው ለእኔና ለእናንተ የሚጠቅመው መስቀል አወጣች ወገኖች። እቺ ሴት
ዓመቷ ልታርፍ በ79 ዓመቷ ቅድስት እሌኒ በባከነ ሰዓት የሚጠቅም ስራ ሰራች። አፍጅቻለሁ፣ አልቆልኛል፣ ደክሜያለሁ፣ እኔ አሁን ለእግዚአብሔር ስራ እሰራለሁ፣ እኔ ማን ነኝ ተጥያለሁ የሚል ሁሉ እግዚአብሔር በባከነና ባለቀ ሰዓት ስራ እንደሚያሰራ ታያላችሁ ምዕመናን። ለምንድን ነው እንዳበቃ? ለምንድን ነው እንዳረጀ? ለምንድን ነው የእግዚአብሔር መሆን እንዳቃተን የሚሰማችሁ? እግዚአብሔር ጋር ሆኖ እንኳን የሚባክን ቀን የሚባክን ሰከንድ የለም ወገኖች። 80 ዓመትን 99 ዓመትን 300 ዓመትን አንድ ቀንን አንዲት ሰከንድን እግዚአብሔር ይንካት እንጂ ከእግዚአብሔር ጋር እንሆን እንጂ እሱ ለጠቅም ያደርጋታል። በ79 ዓመቷ ነው፣ ልትሞት 1 ዓመት ሲቀራት ነው ቅድስት እሌኒ መስቀሉን ያወጣችው። ወዳጆቼ በእርግጠኝነት እነዚህ ቃላት የሚያሳዩት ምን እንደሆነ ታውቃላችሁ? አንዲት ቀን ጠቃሚ ምን ሆነበት ቀን ይመጣል። መቼ አናውቅም። ለዚህ ነው ሁል ጊዜ በእግዚአብሔር ፊት መመላለስ ያለብን። ለዚህ ነው ሁል ጊዜ በእግዚአብሔር ተስፋ መቁረጥ የሌለብን። እንዴ ወገኖቼ እንደ ዮሴፍ ልትረሳ ትችላለህ። እንደ መስቀሉም ልትጣል ትችላለህ። እንደ ጳውሎስም ልትጠረጠር ትችላለህ። እንደ እሌኒም ልትወረወር ትችላለህ። እንደ ዳዊትም ልትሳደብ ትችላለህ። የጠቀስኳቸው ሁሉ ግን ጠቃሚ ሆነው አብቅተዋል። ዘርዝሬ ማልጨረሳቸው እግዚአብሔር ጠቃሚ አድርጎ የጨረሳቸው አሉ። አሁን ባለን ማንነት፣ አሁን ባለን ድካም፣ አሁን ባለን ምልልስ፣ አሁን ባለን ጉድለት ተስፋ ቆርጠን ወደ ባሰ ውድቀት እንዳንሄድ ትጠቅማለህ። መቼ አናውቅም፣ እንዴት አናውቅም፣ ግን ትጠቅማለህ። እግዚአብሔር ጠቃሚ የሚያደርገው ደግሞ እንደዚህ አይነቶቹን ነው ወገኖች። አሁን እግዚአብሔር ያሳያቸው እነዛ አሳጥማጅ የነበሩት፣ ቀራጭ የነበሩት እነዛ ሐዋርያት፣ ሽታ ያለው ሕይወት ውስጥ ይኖሩ የነበሩ ቅዱሳን ሐዋርያት፣ ንግግር የማያውቁ እነዛ ቅዱሳን ሐዋርያት ይጠቅማሉ ብላችሁ አስባችሁ ታውቃላችሁ? ንግግር አያውቁ፣ ግን ይህን ዓለም አሳመኑ። እግዚአብሔር በጥበበኞች ላይ ተጨምሮ ጥበብ የሰራ እንዳይመስላችሁ። እግዚአብሔር በደካሞች ላይ ነው እግዚአብሔር ጠቃሚ ነገር የሰራው። በምናምንቴዎች ላይ ነው እግዚአብሔር የከበረ ነገር የፈጠረው። ይሄው ቅድስት እሌኒን ተመልከታት። ይሄው ሐዋርያትን ያቸው፣ ይሄው ሐዋርያትን ያቸው ጠቃሚ አድርጎ ጨረሰ። እቺ ሴት አሁን ማንጠቃት ስራ ሲያውቃሽ ብላ ተጥላለች። በቃ ፋይሉን ዘግቷል። ባባ ታሪኳን ደምድመዋል ደንገጥሮቿ። ታሪኳ ግን አሸብራቂ ሆኖ ይሄው እኛ ስለ ባሏ አይደለም ስለ ቅድስት እሌኒ በየዓመቱ እናወራለን። ታሪኳ ቀጥሏል። እግዚአብሔር ጠቃሚ አድርጎ ቀይሯታል። የተወረወራችሁ፣ የተጣላችሁ፣ ተስፋ እንደሌላችሁ አይሰማችሁ። እግዚአብሔር በእኛም ሕይወት ውስጥ ተስፋ አለው። እንደተቆረጠ ነገር ይቆጠራችሁ። እግዚአብሔር የሚቀጥለው ሕይወት አለው። ይህ ያስደንቅ ማንም በእግዚአብሔር ፊት እንዴት ተስፋ ይቆርጣል ታዲያ? ቢወረወር፣ ቢጣል፣ ችላ ቢባል፣ ቢከዳ፣ እሱ ታምኖ ዓለም ባይታመንለት በእግዚአብሔር ፊት ብቻ ታማኝ ከሆነ እመኑኝ የወደቁ ይነሳል፣ የተሰበሩ ይጠገናሉ። ህልም ያለፈባቸው የመሰላቸው ህልማቸውን ባለቀ ሰዓት እውን ያደርጋሉ። እስከ መጨረሻው ህቅታ ሰራ። በክርስቲያኖች ዘንድ የባከነ ሰዓት የለም። በክርስቲያኖች ዘንድ እግዚአብሔር የማይሰራበት ቀን የለም። በክርስቲያኖች ሕይወት ውስጥ እግዚአብሔር ስራውን የማይገልጥበት
ዘመን የለም፣ ጊዜ ይሰራል። ማንም ይሁን ማን ይሰራል እግዚአብሔር። ማንም ይሁን ማንም ይሁን የተወረወረ ብቻ አይደለም ወገኖቼ። ለምን እንደ መስቀሉ አትቀበልም? አሁን የክርስቶስ መስቀል በሞቴ ለ300 ዘመን አፈር ውስጥ ተጥሎ በአፈር ሳይበላ እንደ እንጨት እኮ ታውቃለህ። እንኳን 300 ዘመን ጥቂት ዘመን እንኳን ይበላ የለ ማስቦታል። ለ300 ዘመናት ቆሻሻ የተደፋበት፣ ለ300 ዘመናት ሆን ተብሎ ጥራጌ የተጣለበት፣ ሆን ተብሎ ጉድፍ የሚጨስበት። አሁን ይሄ ተራራ መስቀል ወጥቶበት ይጠቅማል ብሎ የሚያስብ ይኖር ይመስላችኋል? አዎ ኃጢአትን ለተራራ ሊከመር ይችላል። ዛሬ በደል ቀብሮ ይሆናል። ይህን አንተን ልብህን ለማማለል የምናገረው እንዳይመስልህ። እግዚአብሔር እንድትወጣ የፈቀደ ቀን አንተ በጣም ጠቃሚ ትሆናለህ። ወይም በብዙ ፈተናዎች እንደ ክርስቲያን፣ ወይም በብዙ መከራዎች እንደ ሃይማኖተኛ አማኝ፣ በብዙ ወጀቦች፣ በብዙ አውሎ ነፋሶች፣ በብዙ ጠራጊዎች፣ በብዙ ጉድፎች፣ በብዙ መከራዎች እንደ ተራራ በሚገዝፉ ችግሮች እንደ ተራራ ገዝፎብህ አሁን ይህን ተራራ እንዴት እንደዋለሁ፣ አሁን ከዚህ መከራ ውስጥ እንዴት ወጣለሁ የምትል ነፍስ ትኖር ይሆናል። እመኑኝ፣ አንድ ቀን ግን እግዚአብሔር ያወጣታል፣ ጠቃሚ እንድትሆን ያደርጋታል፣ አንጸባራቂና ሸብራቂ አድርጎ ይቀይራታል። ይህንን ያየ ነው። ሳይፈርስ ሳይሰበር፣ ሊሰበር ይችላል፣ ሊበላ ይችላል፣ አልተበላም። አፈር ሊሆን ይችላል፣ አልሆነም። እግዚአብሔር በእንዲህ አይነት መቃብር ውስጥ እንኳን ማቆየት ይችላል። ፍሪጆች እንኳን ሳይበላሹ እንደሚያቆዩ አታውቁ? ታዲያ እግዚአብሔር ሳንበላሽ ሊያኖረን፣ ሳንሰበር ሊያቆየን፣ ሳንጠፋ ሊጠብቀን እንዴ ከአንበሳ አፍ ውስጥ ሊያወጣን እንደሚችል ከአሳ አንበሪ ሆድ ውስጥ እግዚአብሔር ማውጣት ስራው ችሎታው እንደሆነ አታውቁ? በቃ ያወጣል። መቃብር ለምን አይሆንም? የአሳ አንበሪ ሆድ ለምን አይሆንም? የአንበሳ ጥርስ ለምን አይሆንም? ያወጣል እግዚአብሔር። ይሄ ምናችን ነው? በየትኛውም ነገር ውስጥ የተቀበርን እንኳን ብንሆን እግዚአብሔር ጠቃሚ አድርጎ ሊያወጣን እንደሚችል ማሳያ እኮ ነው። እንጠቅማለን፣ የተቀበርን እንጠቅማለን። በብዙ ችግሮች፣ ጉድፎች እና ጥራጊዎች ውስጥ ያለን፣ በብዙ ድካሞች ውስጥ ያለን አንድ ቀን እንወጣለን። ይህ ተስፋችን። ለዚህ ነው ከእግዚአብሔር ቤት ማንሸሽ። አንዴ ቆሽሽ ያለው ብለህ እንደጀመርክ ይጨርሰኛል ብለህ ተራራ የሚያክል በደል እንኳ ቢሆን አንተ ተራራ ሆይ በዘሩባቤል ፊት ምንድን ነህ? ደልዳላ መሬት ትሆናለህ ይላል። ለእግዚአብሔር ምን ያቅተዋል? ምን ይሳነዋል? ለአንተ የሚያቅት ነገር የለም ተብሎ የለም። አታምኑትም? እግዚአብሔር የሚያቅተዋል? እንኳን የኔና የአንተ ኃጢአት የዓለሙ ኃጢአት ፍቅሩን ያልቀየረበት በደሙ መፍሰስ ያነጻው አይደለም። ቃል ብቻ ይናገር ይበቃል። ጠቃሚ አድርጎ ይቀይረዋል። የዓለሙ እኮ ጥራጊውም የዓለሙ እኮ ቆሻሻ ማን ያቀኛል? ማን ለምን ለ300 ዘመናት ማንም ላያስብ ይችላል? ዘመን ረዘማት፣ ጊዜ ሄደብኛት። 300ውን ዘመን እንደ 3 ቀን እንዳትቆጥረው እግዚአብሔር ሊያደርግ ይችላል። አምላካችን ይሄ ነው። አይተነዋል፣ እንመሰክርለታለን። አውቀነዋል፣ እንናገርለታለን። እሱን ነው የሚያሳየን። የተወደዳችሁ ክርስቲያኖች፣ እውነት የሰናፍጭ ቅንጣት ምንኛ ደቃቅ ትሆን ወገኖቼ። እቺ የሰናፍጭ ቅንጣት መሬት ውስጥ ገብታ ከአፈር ተደባልቃ ብዙዎችን የምታስጠልል ዛፍ ትሆናለች ብላችሁ ታስባላችሁ? ዛፈር ውስጥ እኮ ጨለማ ነው። ዛፈር ውስጥ እኮ መጥፋት ነው ያለው።
ይቺ የሰናፍጭ ቅንጣት ናት ብዙዎችን የምታስጠልለው። አሁን ቅዱስ ጳውሎስ ዲዮናስዮስን የሚያክል ፈላስፋ ያድናል ብላችሁ ታስባላችሁ? ደሱ ሊሆነው ዛሬ የማትጠቅሙ ነገር ጠቅማችሁ ብዙዎችን ታድናላችሁ። ይልቅ አልጠቅምም ከሚለው ሀሳብ ተነስ። ይልቅ እኔ ደቃቅ ነኝ እንደ ሰናፍጭ ካልክ ብዙዎችን የምታስጠልል ትሆናለህ። እንደ ጳውሎስ ብዙዎችን አሳረፈ። አሁን ተስፋ መቁረጥ የለብንም። የሚጠቅም አድርጎ ሊቀይረን አምላክ ይችላል ብለን ማመን አለብን ወገኖቼ። ምናልባት ጠቅመህ የማታውቅም ሊሆን ይችላል። እስካሁን ቤተሰቦችን አልጠቀምኩም፣ እስካሁን የኔ የሆኑትን አልጠቀምኩም እያልክ እየተሳቀቅ እየኖርክ ሊሆን ይችላል። እሺ እስካሁን አትጥቀም፣ ከአሁን በኋላ ግን ትጠቅማለህ። ቅዱስ ጳውሎስ አናሲሞስ ስለሚባል ሰው በፊሊሞና መልእክት ለፊሊሞና ሲጽፍለት እስካሁን ስላልጠቀምህ ከአሁን በኋላ ግን ስለሚጠቅምህ ስለ አናሲሞስ እለምንሃለሁ ይላል። አዎ እስካሁን አልጠቅም ይሆናል ወይ የምጠቅም ነገር ላይሰማ ይችላል። እግዚአብሔር ጋር ከመጣ ግን ትጠቅማል። አስደናቂ ትሆናል። እጅ በአፍ ታስጭናል። እነ ማርያም ግብፃዊት ማን ጠቃሚ ይሆናሉ ብሎ አሰበ። በሴተኛ ዳሪነት ይኖሩ የነበሩ አሳዝኑ። ግን እቺ ሴት በጣም ተፈላጊ ሴት ሆነች እና አባ ዞሲማስ በረሃ ለበረሃ የሚፈልጓት ሴት ሆነች። ጸልይልኝ ባርኪኝ የሚሏት ሴት ሆነች። አየህ አሁን ያለንበት ህይወት የነገውንም የሚወስን አይደለም። አሁን ባለ ህይወት ተስፋ የሚያስቆርጥ አይደለም። ይልቅ ወደ ኃይለኛው ወደ እግዚአብሔር መጠጋትና መቅረብን የሚያስፈልግ። አሁን ላትጠቅም ትችላለህ፣ ነገ ግን ትጠቅማለህ። የተወደዳችሁ ክርስቲያኖች አናሲሞስ የማይጠቅም ነበረ፣ ከዚህ በኋላ ግን ትጠቅማለህ። ቅዱስ ማርቆስ፣ ቅዱስ ጴጥሮስና ቅዱስ ጳውሎስ እናቴን ናፈቀችኝ በማለቱ ምክንያት ተለያይተውበት ቅዱስ ማርቆስም ለ17 ዓመት እንደማይጠቅም ሰው ተትቶ ነበር። ቅዱስ ጳውሎስ በመጨረሻው ሮሜ መልእክቱ ላይ ማርቆስም ሰላምታ ያቀርብላችኋል ብሎ ነው መልእክቱን የደመደመው። 17 ዓመት ሙሉ የማይጠቅም የመሰለው ጳውሎስ ኋላ ላይ ግን እጅግ ጠቃሚ ሰው ነው የሆነው ለቅዱስ ጳውሎስ። ብዙ ዘመን ላጠቅሙ ትችላላችሁ፣ እመኑኝ፣ መኖራችን ብቻ ይጠቅማል። ደግሞ ትንሽ ፈቀቅ ያለ ትግል ደግሞ ባድናገር የበለጠ ጠቃሚ እንሆናለን። ለብዙ ዘመናት አልጠቀምኩም ብለህ ከእንግዲህ ወደማይጠቅም ህይወት እንዳትገባ ነው ይህንም ነግሬህ። ብዙዎች የማይጠቅሙ ሆነው ጀምረው ግን የሚጠቅሙ ሆነው ተቀይረዋል፣ የሚጠቅሙ ሆነው ጨርሰዋል። ዛሬ ያለው ማንነታችን የማንጠቅም መሆናችን እያስብ ነገራችንንም እንዳናጨልም ተስፋችንንም እንዳንቆርጥ ትጠቅማለህ። መቼ፣ እንዴት፣ በምን አይነት ሁኔታ እሱን እግዚአብሔር ያውቃል። ብቻ እኔና እናንተ በእግዚአብሔር እጆች ላይ ማረፍ ይገባናል። ከእግዚአብሔር ጋር መሆን ይገባናል። በእግዚአብሔር ተስፋ ውስጥ መኖር ይገባናል። እግዚአብሔር አምላካችን ተስፋ አድርገን ልንኖረው። የተወደዳችሁ ክርስቲያኖች ነገሬን ልጠቅልለው። አንድ አስደናቂ ሁሌ መጽሐፍ ቅዱስ ላይ በጣም የመሰጠኝ ታሪክ የአልዓዛር ታሪክ ነው። እዚህ ሉቃስ ወንጌል ምዕራፍ 16 ላይ ያለው ክርስቲያኖች አልዓዛር ይጠቅማል ብላችሁ አስባችሁ ታውቁ ነበር? እዩት፣ መጽሐፍ ቅዱሱን ግቡና። በጣም ድሃ ነበር አልዓዛር። ድሃ ብቻ እኮ አይደለም፣ በድህነቱ ላይ የደውያት ውርጅብኝ የሚፈራረቁበት ሰው ነበር። ይሄ ብቻ አይደለም፣ በባለጸጋ ደጅ የወደቀ ድሆችን ለማየት እድል የሌለው ሀብታም ብቻ እያየ የሚኖር ሰው ነበር። ቁስሎች የበሉት ሰው ነበር። ተንከባካቢ አስታማሚ የሌለው ምስኪን ሰው ነበር አልዓዛር። ግን ወገኖች ውሾች እንኳን ሳይቀር ቁስሎቹን የሚልሱለት ምስኪን ሰው ነበር አልዓዛር። ውሾችን የሚያባረረበት አቅም ድሃ ልንሆን እንችላለን እንጂ ደዌያችን በደዌ ያልተመታን ይሆናል። እኛ በደዌ ብንመታ
ምናልባት እንደ አልዓዛር ተንከባካቢ አላጣን ሊሆን ይችላል። ተንከባካቢ እንኳን ብናጣ ውሾች ከበውን ቁስላችንን የማይልሱልን ላይሆን ይችላል። መዘጋጃ ሄዶ አባከና ሊያደርገን ይችላል። ጤና ጣቢያ ሄደን ጎዝ የሚጠቀልሉልን ይኖራሉ። ይሄ ብቻ አይደለም። አልዓዛር ባለጸጋውን ብቻ እንደሚያይ እኛ እኮ ባለጸጋ ብቻ አይደለም እናየው። ከኔና ከእናንተ ያነሱ ብዙ ሰዎችንም አናለን። ቢያንስ መጽናኛ የሚሆኑ ሰዎች አሉ። የተወደዳችሁ ክርስቲያን፣ ይሄ ብቻ ይመስላችኋል? አልዓዛር ይኖር የነበረው ትንሣኤ ባልተሰበከበት ዘመን ነበር። ተስፋ ትንሣኤ እንኳን የለውም። ከሞት በኋላ ከጌታዬ ጋር እኖራለሁ የሚል እንደኔና እንደናንተ አይነት ተስፋ እንኳን አልነበረውም ይሄ ሰው። ታዲያ በዚህ ሁሉ ነገር ውስጥ አልዓዛር አንድ ቀን ይጠቅማል ብላችሁ ታስባላችሁ? ምን ይጠቅማል ይህ ሰው? ወይ እግዚአብሔር እንደው ወሰደው አትሉም? አሁን የተረኩላችሁን ታሪክ እዚህ ምድር ላይ ብታይ አይበቃውም ይህ ሰው? እግዚአብሔር ሲያከናገር እሱ ሳያማረር እኛ አማራሪዎች ሆነን እኮ ነው ቁጭ የምንለው። ምን አለ ወሰዱ? ጸሎት ሁሉ አንዳንዶቻችን እንጀምራለን እኮ በደፋው ባንል እንኳን በወሰደው ብለን። እግዚአብሔር ያሳያችሁ። አልዓዛር አሁን ይጠቅማል? አልዓዛር ይጠቅማል? ጊዜ ይመጣል ብላችሁ ታስባላችሁ? ጊዜ ይመጣል ብላችሁ ታስባላችሁ? ቃል ይናገራል። ባለጸጋው ሞተ ተቀበረ ይልና ስለ አልዓዛር መናገር ሲጀምር ምን ይላል መስላችሁ? አልዓዛር ሞተ መላእክትም ወደ አብርሃም እቅፍ ወሰዱት ይልላችኋል። አያችሁ፣ በብዙ የመከራዎች በብዙ የወጀቦች ማዕበል የተንገላታው ሰው አሁን ወደ ወጀቡ አረፈ። ወጀቡ ወደ ወደቡ አረፈ ነው ብላችሁ ከውሾች መከበብ ወደ መላእክት እቅፍ ገባ ነው ብላችሁ አሁን ይህን ሰው ጠቃሚ ይሆናል እንደዚህ ይደመደማል ስላላችሁ ወዳጆቼ፣ የእኔና የእናንተም አንድ ጠቃሚ ምርጥ ቀን ይመጣል። እግዚአብሔር ያዘጋጀው እሱም ነው። በዚህ ምሽት ልነግራቸው የፈለኩ ዛሬ ደስ የሚያሰኙ ነገሮች ሊኖሩ ይችላሉ። ነገር ግን ደስ የሚያሰኙት ቀስ ብለው ይመጣል። ይህ ተስፋችን። አልዓዛር የሚጠቅም ይመስላችኋል? እንዴት ይደንቃል! እዩ፣ ባለጸጋው አልዓዛርን አንድ ቀንም እንኳን በምድር ጎብኝቶትም አይቶትም አያውቅም። አሁን ግን ሲኦል እያለ ከሩቅ አልዓዛርን ተመለከተው። ወዳጄ፣ ሰው ሁሉ የሚያይህ አንድ ቀን እንዳለ አታስበው። አሁን ከሰው እይታ ርቀህ በጣም ምስኪንና የተቆራመጥክ ወይም ምንም ነገር የሚያይ የሚያስተውልህ ሪኮግኒሽን እውቅና የሚሰጥሽ አትሽ ሊሆን ይችላል። ግን አንድ ቀን ዓለም ሁሉ ከሩቅ እንዲያይ እግዚአብሔር ማድረግ ይችላል። አንድ ቀን ያላየ ሰው ሁል ጊዜ እንዲያይህ እንዲያደንቅህ እንዲመስልህ እንደዚህ ሊያደርግ ይችላል። እግዚአብሔር አየው ከሩቁ። ይሄ የሚደንቃችሁ ይመስላችኋል? ቅርቡ ሆኖ ያላየውን ከሩቅ አየው። በጣም የምትፈለግ ሰው አልዓዛር ቪአይፒ ወደ እንደውም ቪአይፒ አይበቃው ቪቪአይፒ የሆነ ይመስለኛል። እኔ እሱ ሆነ በጣም ተፈላጊ። እዩ በሞቴ ይሄ ባለጸጋው ሲኦል ገብቷል አላልኳችሁ? ከሩቅ አልዓዛርን እስኪ እግዚአብሔር ያሳያችሁ። እደጁ የወደቀው አልዓዛር ይቀርበዋል ለዚህ ለባለጸጋው ወይስ ጭራሽ አይቶት የማያውቅ አብርሃም? እርግጠኛ ነኝ ቅርቡ ጎረቤቱ የሆነው አልዓዛር ይቀርበው ነበር ለመጣራት። ግን ምን እንዳሉ ታውቃላችሁ? አብርሃም አባቴ ወይ ማረኝ እያለ አብርሃምን መጥራት ጀመረ። ዮሐንስ አፈወርቅ ምን ይላል? አፈረ። የአልዓዛርን ስም ለመጥራት አፈረ። ሰዎች ሁሉ የሚያፍሩ ቀን ይመጣል። በድለው
አንድ ቀን የሚገቡበት የሚያጡበት ቀን ይመጣል። አፈረ። ስሙን ለመጥራት አፈረ። የምትታፈርበት ቀን ይመጣል። የምትፈራበት ቀን ይመጣል። የምትከበርበት ቀን ይመጣል። እግዚአብሔር እንደዚህ አድርጎ መጨረስ ማጠናቀቅ ይችላል። ግን ታማኝ ሁንለት እንደ አልዓዛር በደዌው አላጉረመረመም። በረሃቡ እግዚአብሔርን አላማው። በስቃዩ እግዚአብሔር ላይ አልተሳለቀም፣ አላጉረመረመም። ተቀበለው። እንደሱ ነው የሆነው። ወዳጆቼ በጣም የሚደንቅ ነገር ደግሞ ልንገራችሁ። አብርሃም አባቴ ሆይ ማረኝ ብሎ ምን ቢያደርግ ጥሩ ነው? ይሄ ባለጸጋው አልዓዛርን ስደድልኝ ቪቪአይፒ ሆነ ያልኳችሁ ለዚህ በጣም ተፈላጊ ሰው ሆነ። እንደውም በጣም ይገርመው የጣቱን ጫፍ ውሃ አስነክሶ ምላቴ ሊያበርድልኝ ዘንድ አልዓዛርን ስደድልኝ። ያቺ ቁስሎቹን ያከከባት ያቺ ጣቷ እንኳን ሳትቀር ምርጥ ተፈላጊ ሆነች። አንድ ነገር የሚፈለግበት የሆነ ነገር እግዚአብሔር ጸጋ አለው። የሆነ ነገር አለ አንተ ዝም ብሎ እግዚአብሔር አልሰጠህም፣ ዝም ብሎ አላመጣህም፣ ዝም ብሎ አልፈጠረም፣ ዝም ብሎ አልሰራህም። ባዶና ብቸኛ እንደሆንካል ስደድልኛል። የተወደዳችሁ ክርስቲያኖች ይህ ባለጸጋው አፈረ። ዝነኛ የነበረው ሰው ዝነኛ ያልነበረውን ሰው ፈለገ። አዎ የአልዓዛር የጥቅም ጊዜ አሁን ጀመረ። የአልዓዛር የመፈለግ ጊዜ አሁን ጀመረ። የአልዓዛር ቀን አሁን መጣ። የኛ ቀን ይመጣል፣ ወይ በዚህ ምድር ወይ በዛ ሰማይ። ታዲያ ለምን ተስፋ ያስቆርጠናል? ፎርብስ መጽሔት ላይ መጻፍ ምናልባት አንድ ነገር ነው። የእግዚአብሔር የሕይወት መዝገብ ላይ ግን መጥፋት ምንኛ የሁሉ ነገር መጥፋት ነው። አልዓዛር በሕይወት መዝገብ ላይ አለ። ባለጸጋው ግን ባለጸጋ ብቻ ተብሎ ተጻፈ። ስሙን እግዚአብሔር ያውቀው። ስምህን እግዚአብሔር ያውቀዋል። ዓለም ላይ ያውቀው ይችላል። እግዚአብሔር በመጨረሻው ሕይወት ጠቃሚ አድርጎ የሚሰጥ ከሆነ ተዋታችን ዓለም መከራዋል፣ ታገሳታ የዚችን ዓለም ፈተናዋል፣ ታገሳ የዚችን ዓለም መጥተው ታገሳ እዚህ ዓለም ላይ ባጠቅም ብዙ አትደነቅ። የምትጠቅምበት የአልዓዛር ቀን ላንተም ይመጣል። ይቆይህ። የእግዚአብሔር ቸርነት የእመቤታችን አማላጅነት ቅዱሳን በረከተ ረድኤት አይለየን። እንጠቅማለን። እሺ ቀድሞ በነቢያት ኋላም በሐዋርያት ላይ አድሮ ያስተማረን የመከረን አምላካችን ዛሬም በመንበራችን ላይ አድሮ አስተምሮናልና እግዚአብሔር አምላካችን ስሙ የተመሰገነ ይሁን። መጋቢ ሃይማኖት መምህር ኢዮብ ይመኑ የግቢ መንበረ መንግስት ቅዱስ